ኖ ኦፍ ኮርስ በቃ እንደዚህ ነው የምታውቀው። ከዛ ውጪ ኔፕ ከሆነ ቦታ መጣች፣ የሆነ ቦታ አደገች፣ እድገቷን ነው የምታንጸባርቀው። አሁንም ምንም ከእውቀት ነፃ አምላክ ወይ እስኪ ስምሽን ጻፊ ብትባል በእንግሊዝኛ ሹድን ነው ኤኒቲንግ ምንም ነገር እኮ ነው የማታውቀው የኔ እናት። እና ሳይማሩ ከሆነ ቦታ ተኮተው ይመጣሉ። ከዛ በኋላ በሆነ መንገድ እንደዚህ ገንዘብ ሲያገኙ በቃ የእውቀት ጥግ ይመስላቸዋል። እኔ አንቺን ቢያደርገኝ ኑሮ እግዚአብሔር ምስክሬ ነው ትምህርት ቤት ነበር ሂጄ መማረው። ትምህርት ቤት እማር ነበር። መማር ያስከብራል። እውነት የተማረ ይግደለኝ የሚባል እውነት ነው። ምንም አምላኬ ሆይ ሀና በሰዓት ቆጥሮ እዚህ ጋር ተመጡና በአቋራጭ የሆነች ነገር ስታገኙ የዓለም መጨረሻ ይመስላችኋል። አምላኬ ብቻ ስመኝ ገብሩ ማርያም ስመኝ ገብሩን አልወዳትም። በጣም ነው የምጠላት። ለምንድን አላውቅም። በጣም የምታስጠላኝ መንደሬ ነገር ናት። ማርያምን የጨርቆስ ልጅ አይደለች? ድሮስ ደግሞ ጨርቆስም ደህና ሰው አለ እኮ እሷ ለነገሩ የጨርቆስ ልጅ አይደለች። በ14 ዓመቴ መጥቼ አዲስ አበባ አድጌ የጎዳና ልጅ አንዳንድ ሰዎች ግን ከመንደሬነታቸው አይለቃቸውም። አይስወር የሆነ መንደሬነታቸው፣ እድገታቸው፣ አስተዳደጋቸው አይለቃቸውም። በቃ ይሁን ከኮተት ነገር ይመጡና ትልቅ ቦታ ላይ እንኳን ከእውቀት ነፃ ወይኔ መድኃኒዓለም አባቴ። እውነት ግን የተማረ ይግደለኝም ብሎ ተረት የድሮ እናትና አባቶቻችን አይስወር የተማረ ይግደለኝ ሲሉ ልክ እኮ ነው። የተማረ ይግደለኝ አይስወር እኔ እንጃ። የተማረ ይግደለኝ የሚባለው ነገር ግን የድሮ እናትና አባቶቻችን ግን ተረትና ምሳሌ ሲመስሉ ልክ እውነት ነው። እግዚአብሔር እኔ እነሱ እውነት እኮ ነው፣ ይብር ነው እኮ። አልተሳደብኩም። እኔም እኮ አንድ ቀን በስንት ወር አንድ ጊዜ እኮ ነው ላይፍ ገብቼ እዚህ ጋር ማውራው። ያየሁትን ነው እኮ ነው የምናገረው እንጂ እኮ እየመጣው 10 ጊዜ ጦርነት አልገጥምም። እዚህ አልሰዳደብ ትቼዋለሁ። እኔ የለሁበትም። ድሮም እኮ የሆነ ነገር ሳይ መጥቻ እንዴ ተናግሬያችሁ ነው የምጠፋው እንጂ 10 ጊዜ ከአንዱ ጋር እየተሰዳደብኩ የአንዱን ፋይል እያወጣሁ የፋይል እየገለበጥኩ እኮ ሪከርድ እየተደራረኩ እኮ እንደዚህ አይነት የዘገጠ ነገር ውስጥ አልገኝም። ታውቃላችሁ እሱ የተሰማኝ መጥቼ እዚህ ጋር መጥቼ ተናግሬያችሁ እጠፋለሁ። በቃ የለውም እኮ አሁን ራሱ የወሬ እንትን የጠፋ ፍላጎት የጠፋ ልውጣ በቃ። ለማንኛውም ግን ጋይስ መልካም ለመላው የኦርቶዶክስ እምነት ተከታይ ለሆናችሁ መልካም ጾም ይሆንልን፣ የበረከት ጾም ይሆንልን፣ የሰላም ጾም ይሆንልን። ሰው የምንዋደድበት የምንፋቀርበት፣ ተንኮለኞችን ልባቸው የሚጸዳበት ጾም ያድርግልን። የምትሰዳደቡ ምናምን አትሊስት ለ2 ወር ሰላም ስጡን። ጾሙ እስኪያልቅ ድረስ ሰላማችንን ስጡን። ተው በቃ። ሰው እየቦጭቃችሁ፣ ሰውን እየሰደባችሁ፣ ከሰው ጋር እየተጠላችሁ ጾም የለምና በቃ እስኪ ለ2 ወር እስኪ ቲክቶክ ስንገባ የሰላም ጾም ይሁን። በቃ የሆነ ሁሉም የኦርቶዶክስ እምነት ተከታይ የሆነ ባለማህተብ የሆነ ሁሉ በቃ ሲጾም ምናምን በቃ ሰላም ሲሰብክ ምናምን ወይም ደግሞ አይዶን ሲዘምር የሆነ ብቻ እኛም ተኝተን ስንነሳ ቲክቶኩን ስናየው በቃ የዝማሬ ቲክቶክ ይሁን። የኦርቶዶክስ ልጅ በቃ ዝማሬና ጾምና ዝማሬ ብቻውን እስኪ ስድብ ምናምን አቁሙ። እውነት ነገ እኮ ነው የሚገባው ጾም። አንቺ ማርታ የምትበያው በብሎ ካላሰናብትሽም እንጂ ወንድ ይሁን ሴት የማይታወቅ እዚህ ብላ ትሰደባለች። ደንቆሮ ተባረሻል። ጨለማ ውስጥ አስገብቼሻለሁ። እንግዲህ 2 ወር ብሎክ አስወጪኝ። በዛኛው ማንን ነው ብሎክ ያደረኩት? እኔ ብዙ ሰው ብሎክ አላረግም እኮ። እና ለማንኛውም ጋይስ በቃ መልካም ጾም። የሙስሊሞችም ጾም በቅርቡ ነው መሰለኝ የሚገባው እና ጾማችን አንድ ላይ ነው የሚሆነው። በቃ እንግዲህ እግዚአብሔር ይቅር ይበለን ለሁላችን ነው።
በጾም ምክንያት ምህረት ይደረግልን። ለማንኛውም ጋይስ በቃ ደህና ደሩ። መልካም ጾም ይሁንልን። ከቻላችሁ ስድብ አቁሙ። እየተሰዳደባችሁ ያላችሁ ሰዎች የምር ለ2 ወር እንኳን ትዕግስት ይኖራችሁ፣ ከዛ ትቀጥላላችሁ ከጾም በኋላ። የኛ ህዝብ በዚህ ደረጃ ወረደ። ጆከር ዛሬ ጃኒን እየረገጣት ነበር። ሲፈን ይኸውልሽ ባለፈው ለምን ረገጣት ታውቃለህ? የሆነ ጋ ገብታ ማብራሪያ ሰጠች፣ እሱን ናቀችው። ስለዚህ ስለናቀችው ስለ ሴት መብት እኮ የሚከራከር ሰው እኮ ሴት ልጅ ክብሯን የምታጣብ ጃኒ ስለሆነች እኮ አይደለች፣ ሲፈን ስለሆነች አይደለች፣ ልዕልቲ ስለሆነች እኮ አይደለች። የሚያዋርድ ሰው ጋር 100 ምናምን ሰው ገብቶ ላይቭ ስለነ ጃኒና ጆን ዳንኤል ሲከታተል በዚህ ልክ ነው የምልህ። የኛ ህዝብ በዚህ ደረጃ ወረደ። ጆከር ዛሬ ጃኒን እየረገጣት ነበር። ሲፈን ይኸውልሽ ባለፈው ለምን ረገጣት ታውቃለህ? የሆነ ጋ ገብታ ማብራሪያ ሰጠች፣ እሱን ናቀችው። ስለዚህ ስለናቀችው ስለ ሴት መብት እኮ የሚከራከር ሰው እኮ ሴት ልጅ ክብሯን የምታጣብ ጃኒ ስለሆነች እኮ አይደለች፣ ሲፈን ስለሆነች አይደለች፣ ልዕልቲ ስለሆነች እኮ አይደለች፣ ሞየኔት ሰማን ስለሆነች እኮ። የሴት ልጅ አቢዩዝ አትደረግ ከተባለ ሴት ልጅ አቢዩዝ የሚደረጉበት ዋናው ምንጩ ቦታ ላይ ገብተው የሴት ልጅ መብት ለማስከበር ወንዶች ስላችሁ ደግሞ የሁሉ ወንዶችን አይደለም፣ የሆዳም ወንዶችም ሆድ መሙላት የለባችሁም። የእውነቴን ነው። ብትወዱም ብትጠሉኝም ይሄን ሐሳቡን ግን ውደዱት። ለምን አንዲ ሴትን እኔ ምንቅሽ ስሚ፣ እህቴን ካከበርኩ አንቺም ማክበር አለብኝ። ገባሽ? እህቴን ከወደድኩኝ አንቺም መውደድ አለብኝ። ግዴታ ከአባቴ ምናምን መወለድ የለብሽም። ጃኒን ይሰርባል አይደለ? እሺ ሰማንን ደግሞ ያሞግሳል። ሁለቱም እኮ ሴት እሺ፣ ለሴትነት ብሔር እንስጠው፣ ለሴትነት ጎጥ እንስጠው፣ ምን እናርጎ? ሴትነት እንግዲህ ጆከር ጃኒን ሲሰድብ ነበር፣ ይሄ ደግሞ ዋንትያን ሲሰድብ ነበር። ሁለቱም ግን ሴቶች ናቸው። ሴቶችን እያዋረድ ለሴቶች